ሶስት ነገሮች ዛሬ እነግራችኋለሁ። የመጀመሪያው ከእግዚአብሔር ጋር ያለን ነገር እየላላ ሲሄድ ወይ ደግሞ እምነታችን እየጎደለ ሲሄድ በህይወታችን እግዚአብሔር ከኛ የራቀ ሲመስለን ድሮ እናደርጋቸው የነበሩ አክቲቪቲዎች መጸለይ፣ ማንበብ የነበረን ቅንነት እየጠፋ ሲሄድ አንዱ ለፍርሃት የምንጋለጥበት መንገድ ነው። ሁለተኛው በራስ መተማመን ወይም ደግሞ የትህትና ማነስ። ነገሮችን በራስ ቁጥጥር ስር ለማድረግ ስንሞክርና አቅማችን ሲያልቅ እንፈራለን። ሁሉም ነገር ያደርገዋለሁ፣ እኔ እችለዋለሁ፣ ምንም ከኔ አቅም በላይ አይደለም ብለን ስናስብ በዛ መንገድ ሞክረን ሲያቅተን አቅማችን፣ ዕውቀታችን፣ ጉልበታችን እንደማያደርግ ሲገባን ህይወታችን በፍርሃት ይዋጣል። ሶስተኛው የእምነት ማነስ። ታውቃላችሁ ደቀ መዛሙርት በማዕበል ውስጥ በነበሩ ጊዜ ኢየሱስ እናንተ እምነት የጎደላችሁ ስለምትፈራላችሁ፣ አንዱ እምነት ማነስ። መጽሐፍ ቅዱስ እምነት ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል ነው። የእግዚአብሔር ቃል በውስጣችሁ እየበዛ እያደገ ካልሄደ በውስጣችሁ በህይወታችሁ እየተፈጠረ የሚሄደው ፍርሃት ነው። ነገር ግን የእግዚአብሔር ቃል በህይወታችሁ እየበዛ እያደገ ከሄደ ግን እናንተ ሰባኪ አይደለም የምትሆኑት። አንደኛ የፍቅር ሰው ነው የምትሆኑት። ትህትና ትሞላላችሁ፣ ፍቅር ትሞላላችሁ፣ ይቅርታ ትሞላላችሁ። ለዚህ ነው መጽሐፍ ቅዱስ ሲናገር ምን ይላል? አውጥቶ ይጥላል። ይሄ የሚገኘው በእግዚአብሔር ቃል ውስጥ ነው። ስለዚህ ታዲያ መፍትሄዎቹ ምንድን ናቸው? የፍርሃት መፍትሄዎቹ ሶስት ነገር ልንገራችሁ። አንደኛ የእግዚአብሔርን አብሮነት ማመን። እግዚአብሔር ከኔ ጋር ነው፣ አማኑኤል ነው። ኦኬ፣ እኛ መልካም ስናደርግ ከኛ ጋር፣ ስንደክም ከኛ ጋር የሚሄድ እግዚአብሔር የለም። እሱ ላይጥለን ለአንዴና ለዘላለም ከአንቺ ጋር ነው፣ ከአንተ ጋር ነው። እግዚአብሔር ከኔ ጋር ነው። መጨረሻ ላይ በዚህ ኮሜንት ላይ ጻፉልኝ፣ God is with me always። ሁለተኛው በፍጹም ፍቅር መሞላት መፍትሄ ነው። አንዳንድ ጊዜ ስለ ፍቅር ስናወራ የሚገፉንን ሰዎች፣ የበደሉን ሰዎች፣ በሌለንበት ባላወቅነው ነገር በቃ እየተከታተሉ የሚያደናቅፉን ሰዎች አሉ። መጽሐፍ ቅዱስ ውደዱ ነው የሚለው፣ አትከስርም። ስለዚህ በፍቅር ለዛ ነገር ደግሞ ለሚበድሉን ሰዎች ደግሞ ፍቅር መስጠት የምንችለው ለእግዚአብሔር ቃል ስንሸነፍ ነው። በእግዚአብሔር ቃል የተሸነፈ ምንም ነገር ለራሱ መኖር አይችልም። ስለዚህ በፍቅር መሞላት። በፍቅር ፍርሃት የለም፣ ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል ይላል አንደኛ ዮሐንስ 4:18። ሶስተኛ የኃይልና የራስን መግዛት መንፈስ እንደተሰጠን ማመን አለብን። ፍርሃት ከእግዚአብሔር የሚሰጥ መንፈስ አይደለም። እኛ የተሰጠን የኃይል መንፈስ መሆኑን መረዳት ይኖርብናል። በውስጥሽ ያለው የፍርሃት መንፈስ ሳይሆን የኃይል መንፈስ ነው፣ የድፍረት መንፈስ ነው። በውስጥ ያለው የፍርሃት አይደለም፣ የድፍረት መንፈስ ነው። ኢየሱስ ጌታ ነው። እንደዚህ ይላል፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና፣ ሁለተኛ ጢሞቴዎስ 1:7 ላይ። ስለዚህ ምን ማድረግ ያስፈልጋል? የድፍረት መንፈስ ነው የተሰጠኝ። ፍርሃት አይገዛኝም። እኔ ከፍርሃት በላይ መኖር እችላለሁ ከተሰጠኝ የድፍረት መንፈስ የተነሳ ብለን ልናስብ ይገባል። ስለዚህ ውድ ጓደኞቼ ወደ አይምሯችን የሚመጣ ጥንካሬ የለህም የሚል የሐሰት ድምፅ፣ ነገር ግን መጽሐፍ ቅዱስ እንደሚነግረን የእኛ ብርታት ያለው በራሳችን ሳይሆን በፈጠረን አምላክ ላይ መሆኑን ማመን ያስፈልጋል። ስለዚህ ፍርሃት ቤታችሁ ሲያንኳኳ እምነት በሩን እንዲከፍትለት ፍቀዱለት። እምነታችሁ በሩን እንዲከፍትለት ፍቀዱለት። ያኔ ማንም እንደሌለ ታያላችሁ። በእናንተ ውስጥ ያለው በዓለም ካለው እንደሚበልጥ ታያላችሁ። በእናንተ ውስጥ ያለው ከሚጮህባችሁ ከሚያስፈራራችሁ በላይ እንደሆነ አይናችሁ ይከፈታል። እግዚአብሔር አትፍራ የሚለውን ቃል በመጽሐፍ ቅዱስ 366 ጊዜ አለ። ለእያንዳንዱ አትፍራ፣ 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 አትፍራ። ይሄ አትፍራ ያለ የሆነ ሀገር ጠቅላይ ሚኒስቴር አይደለም፣ የሆነ ፓስተር አይደለም፣ የሆነ ወንጌላዊ አይደለም። የሰማይ የምድር ጌታ በሁሉ ላይ ገዢ የሆነ አምላክ እግዚአብሔር አማኑኤል፣ የአንተ አምላክ ያንቺ አምላክ። አትፍራ ካለ አትፍራ። ስለዚህ በውስጣችን ካለው የድፍረት መንፈስ የተነሳ እግዚአብሔር ከሰጠን መንፈስ የተነሳ አልፈራም፣ ሰው ምን ያደርገኛል በሉ ተብሎ ተጽፏል። ስለዚህ ነግራችኋለሁ፣ በብዙ ነገር የምትጨነቁ የምትፈሩ ያላችሁበትን ነገር አይታችሁ ነገ በመልካም ማየት ያቃታችሁ ነገር ስታስቡ ጭንቀት፣ ፍርሃት የሚሰማችሁ ሰዎች ለእናንተ ይሄ መልእክት ነው። በእናንተ ውስጥ ያለው ይበልጣል። በአንቺ ውስጥ ያለው ይበልጣል። በአንተ ውስጥ ያለው ይበልጣል። ጨረሱ። መልካም ቀን። ወዳጅ